Audio Jungle. በመቀሌና በአዲስ አበባ መካከል በጥብቅ ሚስጥር ሲያዝ የነበረው ድርድር ፈነዳም። በአውሮፓ ዲፕሎማቶች አጋዥነት ለሳምንታት ሲካሄድ የቆየው ስውር ግንኙነት መስቀለኛ መንገድ ላይ መቆሙም ተሰምቷል። እነ ደብረጽዮን ገብረ ሚካኤል ወደ አዲስ አበባ ለመጓዝ ተስማምተው ሳለ ከመካከላቸው የወጡ አፈንጋጭ ጄኔራሎች ድርድሩን አደጋ ላይ ጥለውታል ተብሏል። በጌታቸው አሰፋ የሚመራውና ከኤርትራ ጋር ጥብቅ ቁርኝነት የፈጠረው ይኸው ቡድን የሰላሙን መንገድ ለምን ዘጋው? ጋዜጠኛ ዳዊት ከበደ ያወጣው ያልተሰማ መረጃስ ምን ይላል? ዝርዝሩን አሁን እናቀርባለን። በሌላ ዜናም ዓለምን በድንጋጤ ውስጥ የከተተ ዜና የአሜሪካ የጥንካሬ ምልክት የባህር ላይ ተንሳፋፊው ምሽግ ተመቷል። ፕሬዝዳንት ዶናልድ ትራምፕ የሰጡት መግለጫ መላውን ዓለም አነጋግሯል። የዓለማችን ግዙፏና ውዷ የጦር መርከብ ጄራልድ አር ፎርድ በኢራን ጥቃት ተፈጽሞባታል። ዛሬ በዚህ ልዩ ዘገባችን በ17 አቅጣጫዎች ስለተሰነዘረው ጥቃትና ስለ መርከቡ ወቅታዊ ሁኔታ ዝርዝሩን ይዘንላችሁ ቀርበናል። ከኛ ጋር ስትቆዩ እነዚህና ሌሎች ሰበር መረጃዎችን ትሰማላችሁ። አብራችሁን ቆዩ። Audio Jungle. በጥብቅ ሚስጥር የተያዘው የህወሓትና የፌዴራል መንግስቱ ድርድር መስቀለኛ መንገድ ላይ መቆሙ ተሰማም። በከፍተኛ ሚስጥር እየተደረገ ነው የተባለው ድርድር በህወሓት ከፍተኛ አመራሮች መካከል ክፍፍል መፈጠሩን ለጉዳዩ ቅርበት ያላቸው ምንጮች መረጃ አጋልጠዋል። በህወሓትና በፌዴራል መንግስት መካከል የተጀመረው ሚስጥራዊ ድርድር በአውሮፓ ዲፕሎማቶች የሚመራ መሆኑ የተሰማ ሲሆን በአሁኑ ወቅት አጣብቂኝ ውስጥ መግባቱም ተገልጿል። በጥብቅ ሚስጥርነት ስለተያዘው ድርድር የትግራይ ጊዜያዊ አስተዳደር ጄኔራል ታደሰ ወረደ አማካሪ እንደሆነ የሚነገርለት ጋዜጠኛ ዳዊት ከበደ መረጃ አውጥቷል። የጄኔራል ታደሰን አቋሞች ይፋ በማድረግ የሚታወቀው ዳዊት ሚስጥራዊ ድርድሩን በአደባባይ የገለጠው ከሻቢያ ጋር ጥብቅ ቅንጅት በፈጠሩ ጄኔራሎች እምቢተኝነት የመክሸፍ አደጋ ገጥሞታል በሚል ነው። በአውሮፓ ዲፕሎማቶች መሪነት እየተካሄደ ነው የተባለው ቀጥተኛ ያልሆነ ድርድር አጣብቂኝ የገጠመው ወሳኝ ምዕራፍ ላይ ከደረሰ በኋላ ነው ተብሏል። በመቀሌና አዲስ አበባ መካከል በሶስተኛ ወገን ሲካሄድ የቆየው ድርድር ወደፊት ለፊት ንግግር ለማድረግ ከተቃረበ በኋላ መስቀለኛ መንገድ ላይ ቆሟልም ተብሏል። የህወሓትና ፌዴራል መንግስት ባለስልጣናት ፊት ለፊት ተገናኝተው ድርድር ለማድረግ መስማማታቸው ቢገለጽም በህወሓት በኩል አፈንጋጭ ኃይል መፈጠሩም ተገልጿል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች ወደ አዲስ አበባ አቅንተው ድርድር ለመቀመጥ ከተስማሙ በኋላም ከመካከላቸው አፈንጋጭ ጄኔራሎች መፈጠራቸው ታውቋል። እነ ደብረጽዮን ገብረ ሚካኤልን ጨምሮ ወደ ቀጥተኛ ድርድር ለመግባት የተስማሙ ቢሆንም የተፈጠረው አፈንጋጭ ቡድን በሚስጥር የተያዘውን ንግግር አደጋ ላይ ጥሎታልም ተብሏል። የአፈንጋጭ የተባለው ቡድን በስውሩ የደህንነት ሰው ጌታቸው አሰፋ፣ ብርጋዴር ምግበይ ኃይሌ፣ ብርጋዴር ኃይለ ስላሴ ግርማይ ወይም ወዲም በይተይ እና ጄኔራል ብርሃነ ነጋሽ ወይም ወዲመድን ናቸው ተብሏል። በደህንነቱ ሰው ጌታቸው አሰፋ ይመራል የተባለው የንግግር ተቃዋሚ ቡድን ድርድሩ ከሻቢያ ጋር የተፈጠረውን ጽምዶ ያኮላሻል የሚል አቋም መያዙም ተገልጿል። ይኸው ቡድን ለትግራይ የሚያወጣው ከሻቢያ ጋር የተጀመረው ጽምዶ ማስቀጠል ነው ብሎ እንደሚያምንም ተጠቁሟል። በድርድሩ በትግራይ በኩል የህወሓት ከፍተኛ ፖለቲካውና ወታደራዊ አመራሮች እንዲሁም የጄኔራል ታደሰ ወረደ አስተዳደር ሰዎች ተሳታፊ ናቸውም ተብሏል። የጄኔራል ታደሰና የደብረጽዮን ቡድን ድርድሩ በመርህ ደረጃ የተቀበለ ቢሆንም በአንጻሩ የህወሓት ታጣቂዎች የሚመሩት ጄኔራሎች ቡድን አፈንግጦ ወጥቷል። Audio Jungle. ዓለምን በድንጋጤ ውስጥ የከተተ ዜና የአሜሪካ የጥንካሬ ምልክት የባህር ላይ ተንሳፋፊው ምሽግ ተመቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት መግለጫ መላውን ዓለም አነጋግሯል። የዓለማችን ግዙፏና ውዷ የጦር መርከብ ጄራልድ አር ፎርድ በኢራን ጥቃት ተፈጽሞባታል ነው የተባለው። የአሜሪካ ወታደራዊ የበላይነት ማሳያ ተደርጋ የምትወሰደውና በ13 ቢሊዮን ዶላር ወጪ የተገነባቸው ዩኤስኤስ ጄራልድ አር ፎርድ ጥቃት እንደደረሰባት ተሰምቷል። ይህንኑ መረጃ ይፋ ያደረጉት ዶናልድ ትራምፕ ኢራን በአሜሪካ የጦር መርከብ ላይ በ17 የተለያዩ አቅጣጫዎች ጥቃት መፈጸሟን በይፋ አረጋግጠዋል። ይህ መግለጫ በዋሽንግተንና በቴህራን መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ትራምፕ በንግግራቸው ወቅት ጥቃቱ ምን ያህል የተቀናጀና አስገራሚ እንደነበር ሲገልጹ መርከቧ ላይ የደረሰው ጉዳትም ቀላል አለመሆኑን አመላክተዋል። ለመሆኑ ይህች መርከብ ምን አይነት ናት? ጄራልድ አር ፎርድ በዓለማችን ላይ ካሉ የጦር መርከቦች ሁሉ የመጀመሪያውን ደረጃ የምትይዝ ግዙፍ የጦር አውሮፕላን ተሸካሚ ናት። 337 ሜትር ርዝመት ያላት ሲሆን ከ75 እስከ 90 የሚደርሱ ዘመናዊ የጦር አውሮፕላኖችን በሆዷ መሸከም ትችላለች። ይህች በኒውክሌር ኃይል የምትሰራው መርከብ የአሜሪካ የባህር ኃይል ኩራትና በማንኛውም የዓለም ክፍል ላይ ወታደራዊ በላይነት ለማረጋገጥ የምትሰማራ ተንሳፋፊ ከተማ ተብላ የምትጠራ ናት። ይህችን ግዙፍ መርከብ ነው እንግዲህ ኢራን በድፍረት መትቻለሁ በማለት የገለጸችው። ሮይተርስና አርቲ እንደዘገቡት ከሆነ የጥቃቱ ጉዳት የደረሰባቸው ይህች መርከብ በዛሬው ዕለት ለጥገና ወደ ክሮኤሺያ አቅንታለችም ተብሏል። መርከቧ በራሷ ኃይል ነው ወይስ በታጋዥ መርከቦች እየተጎተተች ወደ ጥገና ቦታው ሄደችው የሚለው ጉዳይ አሁንም
የብዙዎች ጥያቄ ሆኖ ቀጥሏል። ጥቃቱ የተፈጸመበት ሁኔታና የአሜሪካ መከላከያ መዋቅር ወይም ዲፌንስ ሲስተም ይህንን ጥቃት ለምን መከላከል አልቻለም የሚለው ጉዳይ በዓለም አቀፍ የፖለቲካ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ኢራን በበኩሏ ይህ እርምጃ ለተሰነዘረባት ዛቻ የተሰጠ ምላሽ መሆኑን በተዘዋዋሪ እየገለጸች ትገኛለች። ይህ ክስተት በመካከለኛው ምስራቅ ያለውን የኃይል ሚዛን ይቀይረው ይሆን? የአሜሪካ ቀጣይ ምላሽ ምን ሊሆን ይችላል? ጉዳዩ ገና ትኩስ እንደመሆኑ መጠን ተከታታይ መረጃዎችን የምናቀርብላችሁ ይሆናል። የዛሬው ዜናችን ይህን ይመስል ነበር። መረጃው ሌሎች እንዲዳረስ ቪዲዮ ላይ እና ሼር ማድረግ እንዳትረሱ። ስለተከታተላችሁን እያመሰግንን በቸር ቆዩም። Audio Jungle.